ሰው በቃሉ ይገዛ ዘንድ እውነትን ያወጣ ዘንድ አስገዳጅ የሆኑ ስርዓቶች አሏቸው። ከህግ በላይ ሆናሉ ብሎ ሌላ አቅጣጫ ከስርዓቱ ውጪ ሆናሉ ካለ ያ ሰውዬ ሰው ጋር አይገናኝ። በእኛ አካባቢ እንዳለው አፊኒ ስርዓት ማለት ነው በዋናነት ሶሻል ሃርመኒን ያመጣል። ያ ሰውዬ ተበድያለሁ እንደሆኛለሁ ብሎ ሌላ ቂም የሚፈጠር ነገር አይደለም። ቂሙ ሁሉ አጥፍቶ ነው የሚፈቱት። መደበኛ የሆነው ስርዓት በዋናነት ታርጌቱ የሚያደርገው ወይም ፎከስ የሚያደርገው ተጠያቂነትና ካሳ ላይ ነው። ያ ትላልቆች የሰሙት ሰዎች ይዞ ወደ ትርቅ አቅጣጫ ይሄዳል ማለት ነው። ደጉ የአገር ሰው ገና ጀንበር ብቅ ከማለቷ በወኔና በንጋት ተስፋ ተሞልቶ የዕለት ጉርሱን የዓመት ልብሱን ለማግኘት አልፎ ተርፎ ቤተሰቡንና ሀገሩን ለመመገብ ደፋ ቀና ሲል ሰው ነውና ይሆናል ያላለው ሊሆን ይደርሳል ያላለው ሊደርስ በመንገዱም ላይ አንዳች ሳንካ ሊገጥመው ይችላል። ይህንን ሳንካ ለመንቀል የሲዳማ አባቶች የዘየዱት መላ ነው አፊኒ። አፊኒ ማለት ሰማችሁ ማለት ነው። በአማርኛ ስንተረጎም አጋጣሚ ሁለት ጓደኞች ተጣልተው ከሆነ አንዱ በድሮ ከሆነ የሆነ ብድለት ተፈጥሮ ከሆነ ያ ወደ ሕግ ሳይሆን ወደ ጥላቻ ሳይሆን አፊኒ ይባላል። ባህላዊ ወይም ደግሞ መደበኛ ያልሆኑ የሽምግልና ስርዓቶች በሽግግር ፍትህ ውስጥ በአግባቡ የምንጠቀምባቸው ከሆነ ለምሳሌ በእኛ አካባቢ እንዳለው አፊኒ ስርዓት ማለት ነው በዋናነት ሶሻል ሃርመኒን ያመጣል። እንዴት ያመጣሉ ከተባለ ሁለቱንም አሸናፊ የሚያደርጉ ናቸው። ተበድያለሁ የሚለውን አካል ቆስሉን ሊያክሙ የሚችሉ ናቸው። በዳዩም ተጸጽቶ ቀጣይ ተመሳሳይ ዓላማዎችን ወይም ደግሞ ተመሳሳይ ድርጊቶችን እንዳይከውን ሊገድቡ የሚችሉ ናቸው። አገሪቱ መጨረሻ ዳር ድረስ የሲዳሞ ክልል መጀመሪያ ዳር እስከ ዳር ድረስ ነው። ከተማም ያለ ገጠርም ያለ ሰው ከሰው አይደለም እግርም ከእግር ይጋጫልና ተሳስሮና ተሳስቦ የቆመ ማንኛውም ማህበረሰብ አልፎ አልፎ ከሰላም ቅኝት መውጣቱ ባስ ሲልም ወደ ግጭት ማምራቱ አይቀሬ ነው። በተለይም ለገጠሩ ማህበረሰብ ርስት የአያት ቅድመ አያት መንፈስ ያለበት የክብርና የኩራት ምልክት ነውና ከግጭት ሁሉ በወሰን የተነሳ ግጭት እንደዋዛ አይበርድም። በድንበር ምክንያት ሰዎች ኃይለ ቃል ሊለዋወጡ ባስ ሲልም ደም መፋሰስ ውስጥ ሊገቡ ይችላሉ። ሁለት ሰዎች የተገናኙት አጋጣሚ በድንበር ተጣልቶ ከሆነ ያኛው አልፎ ሰርቶ የሆነ ነገር እህልም ከሆነ ዛፍም ከሆነ ሙስም ከሆነ ቡናም ከሆነ ተክሎ ከሆነ ያ የኔ መሬት ነው ብለው መጀመሪያ ሁለት ሰዎች ይነጋገራሉ። ባህላዊ ስርዓቱ አሳታፊ ነው። ተጎጂውም ሆነ ጎጂው የመፍትሄው አካል ናቸው፣ እኩል ይሳተፋሉ። ትላልቆች ሰዎች የሚቀመጡት ትልቅ ዛፎች ይኖራል። እነርሱ በባህላዊ አፈታት የተጣሉትን አንድ ሁኔታ ችግር ያሉትን የሚፈታ ቦታ አላቸው። ያ ቦታ ወስዶ ሰውየውን ይጠይቃል። ሰውየው ትክክል ነው ብሎ ካመነ እዛ ተፈቶ አንተም ያንተውን ይስራ፣ እሱን የራሱን ድርሻ ይስራ ብሎ ከዛ በኋላ ይወስናል። ያ መሬቱ ብቻ እኩል አድርጎ አይደለም የሚሉት። ሁለቱ ሰዎች እንደገና ቅድም የተጣሉትን ያስታርቃል። ይቅርታ ተጠያየቁ ብሎ ይቅርታ ከተጠያየቁ በኋላ እንደ በፊቱ ኑሪ ብሎ ነው የሚወሰን። በመደበኛው ከሄድን ግን አንደኛውን አሸናፊ አንደኛውን ተሸናፊ ነው የሚያደርገው። ረጅም ጉዞ ሊያስጉዝ የሚችል እንዳይደገም የሚያደርግ ፍትህን ከፈለግን መዳረሻችን መሆን ያለበት ይሄ ባህላዊው ወይም ደግሞ ትራዲሽናል የምንለው ስልት በጣም ጠቃሚ ነው። ሰው በቃሉ ይገዛ ዘንድ እውነትን ያወጣ ዘንድ አስገዳጅ የሆኑ ኖርምስ ወይም ፕሪንሲፕልስ አሏቸው ወይም ደግሞ ስርዓቶች አሏቸው። ስለዚህ ሰዎች እውነትን ከመናገር ውጭ አማራጭ የላቸውም ወይም ደግሞ አማራጭ አያዩ። ስለዚህ እውነትን ያወጣሉ። እውነት የሚወጣ ከሆነ ተካስ ብሎ እንዲያስብ፣ ቁስሌ ሻረ ብሎ እንዲያስብ፣ ካሁን በፊት ያሉ ቅሬታዎች ከውስጡ እንዲወጡለት በጣም ትልቅ ሚና አላቸው። ዳኛው በቃ ከወሰነ በኋላ ከህግ በላይ ሆናለሁ ብሎ ሌላ አቅጣጫ ከስርዓቱ ውጭ ሆናለሁ ካለ
ያ ሰውዬ ሰው ጋር አይገናኝ። ለምንድን ነው እውነቱን ስቶ ሌላ አቅጣጫ ከገባ ያ ህጉ እንደ እስር ቤት ነው የሚጠቀሙት። ከዛ በኋላ ሰው ሌላ ሰዎች ይዞ በድያለሁ ብሎ ያ ነው የምታረቁት። ያ ሰውዬ ከበድያለሁ እንደሆኛለሁ ብሎ ሌላ ቂም የሚፈጠር ነገር አይደለም። ቂሙ ሁሉ አጥፍቶ ነው ሲፈቱ። አፍኒ ለሰላምና ለእውነት የቆመ የፍትህ ስርዓት ነው። ዋጋ ሁሉ ገንዘብ በሆነበት በዚህ ዘመን ለአስተዋዮቹ የሲዳማ አባቶች ግን የሰላም ዋጋው ራሱ ሰላም ብቻ ነው። ሰላማችንን ያብዛልን።